ሰላም ጋይስ እንዴት አላችሁ? እንኳን ወደ ሉና ፕራይቬት ሜንቶርሺፕ ቻናል በሰላም መጣችሁ። ዛሬ ደግሞ እንደተለመደው የምናየው ስለ ሞመንተም ይሆናል ማለት ነው። ከዚህ በፊት ባሉ ክፍሎች ብዙ የተለያዩ ነገሮችን አይደንቲፋይ ለማድረግ ሞክረናል። ዛሬ ደግሞ የምናየው ሞመንተም ወይም ደግሞ የማርኬቱን እንቅስቃሴ በማየት የት ጋር ይቆማል ወይም ደግሞ የት ጋር የኛን ፕራይስ አክሽን ይሰጠናል የሚለውን ነገር አሰ ፕራይስ አክሽን ትሬደር ሞመንተምን መረዳት መቻል አለብን ማለት ነው። ስለዚህ ሞመንተም ማለት አይ ቲንክ በአማርኛ እንቅስቃሴ ማለት ነው። አይ ቲንክ እንደዛ ነው። ሞመንተም ማለት እንደዛ ብላችሁ መረዳት ትችላላችሁ። ጀስት ዋናው ቃሉ ሳይሆን እኛ የምንረዳበት መንገድ ነውና ሞመንተም ማለት እስካሁን ስለ ሳፖርት ሬዚስታንስ አይተናል፣ ስለ ትሬንድ ላይን አይተናል፣ ኦርደር ብሎክ አይተናል፣ ስለ ካንድል ስቲኮች አይተናል አይደለም። ስለዚህ እነዚህን ነገሮች ደግሞ አብረን አድርገን ማርኬቱ የት ጋር ስትራክቸር እየሰራ ነው፣ የት ጋር እየቆመ ነው፣ የት ጋር እየሄደ ነው የሚለውን ነገር አይተን ትሬድ ለመግባት እንሞክርበት ወይም ደግሞ ሞመንተሙ ጥሩ ነው አይደለም የዚህ ትሬድ የሚለውን ነገር አንደርስታንድ የምናደርግበት ነገር ምን ብለን እንጠራዋለን? ሞመንተም ብለን እንጠራዋለን ማለት ነው። ወይም ደግሞ ይሄ ሞመንተምን ባይ ዘ ዌይ እንደ ፓተርን ወይም ደግሞ ላይክ እንደሆነ እንትን ማየት የለብንም። ጀስት ሞመንተም ማለት ፕራይስ አክሽኑ ላይ ያለውን ነገር እንቅስቃሴውን በማየት አይደንቲፋይ ማድረግ ነው። ጀስት እንደ ሳፖርት ሬዚስታንስ አይደንቲፋይ የምናደርገው የሆነ አይነት ፓተርን የለም። እንደ ኢንትሪ ሞዴል እንደ ካንድልስቲኮች የምናየው ነገር የለም። ሞመንተም ማለት ቻርቱን አይተን ጀስት ኤክስፔሪየንስ ነው እና በዚህ አይነት መንገድ ነው ሞመንተምን ማየት ያለብን። የዛሬው ቪዲዮ ትንሽ አጠር ይላል፣ ስለ ሞመንተም ስለሆነ የምናወራው። በሚቀጥለው ክፍላችን ደግሞ የተለያዩ ነገሮችን እናያለን። ዛሬ ስለ ሞመንተም እንይና አስፈላጊ ነው ብዬ ስለማስብ እኔም ደግሞ ብዙ ነገሮች ስለጠቀሙኝ ነው ይሄን ነገር ወደ እናንተ ይዤ የመጣሁት። ስለዚህ ምናልባት ላይቭ ላይም ሰምታችሁ ይሆናል ሞመንተም ስሉልኝ ሞመንተሙ ጥሩ አይደለም ምናምን ስልና ሞመንተም ማለት የአንድ ፕራይስ አክሽን ገጽታው ምን ይመስላል የሚለውን ነገር የሚያሳየን ነው። ይሄ ለምሳሌ ማርኬት እዚህ ላይ ብላይ በተደጋጋሚ እየመጣ እንደዚህ አይነት ሪጀክት የተደረጉ ካንድሎችን ስናይ ወደ ላይ ሪጀክት የተደረጉ ሪጀክት እንደዚህ እንደምታያቸው ሪጀክት የተደረጉ ካንድሎችን ስናይ እነዚህን ካንድሎች እዚህ ጋር ማርኬቱ ምንድነው ብለን እንትልን እንችላለን። ሞመንተሙ የሆነ ባይ የመሆን ቡሊሽ የመሆን ፕሮባቢሊቲ እንዳለው እንረዳለን ማለት ነው። ቢካዝ በካንድል ስቲኩ ሳፖርት ላይናችን ላይ ያለው። ስለዚህ እዚህ ጋር ኖቲስ የምናደርገው ነገር ምንድነው? ሻዶዎቹ ወይም ይሄ ዊክ ብለን የምንጠራቸው ነገሮች መጨረሻቸው ይመስላል፣ የሚረጋጉበት ቦታ ይመስላል። ስለዚህ ሞመንተምን የፕራይሱ መረጋጊያ ቦታ ወይም ደግሞ አሁን የሆነ አይደለም ፕራይሱ የሚያቀዘቅዝበት ቦታ። ብዙ ሰው አሁን ትሬዳችን ስንገባ ለምሳሌ አሁን በኤግዛምፕል እስኪ በሌላ ኤግዛምፕል እንትን ለማለት ሞክርና ስለ ሞመንተም ለመረዳት ያክል አንድ እየፈጠነ አሁን ለምሳሌ በእኛ በራሳችን በላይፋችን ብናየው የሆነ አንድ ሰው የሆነ እየፈጠነ እየሄደ ያለ መኪና ውስጥ ቢገባ ምንድን ነው ሀፕን የሚያደርገው? እየፈጠነ ያለ መኪና ውስጥ ሂዶ ቢገባ እየፈጠነ ያለ መኪና ውስጥ ሂዶ ያ ሰውዬ ለመግባት ቢሞክር ኦልሬዲ ያ ሰው ይጎዳል አይደለም? ፕሮባብሊ ሊሞትም ይችላል። ቢካዝ ያ መኪና አልተረጋጋም። እዛ መኪና ውስጥ መግባት ያለብን እኛ ያ መኪና ሲረጋጋ ነው አይደለም? ስለዚህ ፕራይስ አክሽንም እንደዛ ነው። የሆነ መኪና የሆነ ሰው ለመግባት የሆነ ባስ ሊሆን ይችላል፣ ማንኛውም ባስ ስቴሽን ሰው የሚቆመው መኪናው ሲረጋጋ ለመግባት ነው አይደለም? ስለዚህ እኛም ወደዛ ነገር ስንመጣ ምንድነው የምናደርገው? ሞመንተም እንጠብቃለን ማለት ነው። የማርኬቱን ሞመንተም ማለት ያ ነው። ስለዚህ ማርኬቱ እስኪረጋጋ እንጠብቃለን። መሀል ላይ ለመግባት አንሞክረው። መሀል ላይ ለመግባት ከሞከር በመጀመሪያ ደረጃ ሪስካችን ይሰፋል። ሁለተኛ ደግሞ ፕራይሱ ሎ ፕሮባቢሊቲ ነው ወደኛ ዳይሬክሽን የሚሄዱ ቢካዝ መሀል ላይ ያለ ነው። በዚህኛውም አይደለም በዚህኛውም አይደለም ጀስት መሀል ላይ የገባ ነውና ሪስካችንን ማኔጅ ማድረግ አንችልም ማለት ነው። ስለዚህ ብዙ ነገሮችን ልናጣ እንችላለን። ማርኬት እንደዚህ እየወረደ በፍጥነት እየወረደ ያለ ካንድል ላይ እንደዚህ በፍጥነት እየወረደ ያለ አንድ ቤሪሽ ሆነ ካንድል ላይ እንደዚህ አይነት በፍጥነት እየወረደ ያለ ቤሪሽ ሆነ ካንድል ላይ እዚህ ጋር መግባት አንችልም። በቃ ይሁን አሁን ለምሳሌ ይሄ ኒውስ ሊሆን ይችላል። እዚህ ጋር ትሬዶቹን መግባት አንችልም። ዋይ ቢካዝ ይሄ ማርኬት ምን እንደሚያደርግ አናውቅም። ለምሳሌ እኛ እዚህ ጋር ገባን ብለን ማርኬት ምን ሊያደርግ ይችላል? እንደዚህ አድርጎ ይሄ ካንድል ገና ስላልዘጋ ምን ይሰጠናል? ዊክ ይሰጠናል። ይሄ ማለት ምንድነው ስንማር ከታች የሆነ ማርኬቱን ወደ ላይ ፑሽ የሚያደርገው አካል አለ ማለት ነው። ስለዚህ
ዲስ ታይም እኛ ማኒፑሌት እንደረጋለን ማለት ነው። ማርኬቱ ወረደ ብለን ገና ሳይጨርስ ሙቭመንቱን ሳይጨርስ ለመግባት ስንሞክር እኛ ከዚህ ማርኬት እንወጣለን ማለት ነው። ስለዚህ ሞመንተም ማለት ማርኬቱ እስኪረጋጋ መጠበቅ ማለት ነው። ስለዚህ ማርኬቱ እስኪረጋጋ ደግሞ የምንጠብቅበት ምን አይነት ሌቭሎች ይኖሩናል? እዚህ ጋር እንዳያየነው ቅድም ካንድል ስቲኮችን ከዚህ በፊት ለማየት ሞከረናል። አሁንም እናያቸዋለን በሰፊው ወደፊት እናያቸዋለን ብያችሁ ስለነበረ ስለ ካንድል ስቲኮች ስናይ ሞመንተምን ምን ብለናል? እነዚህ ካንድሎች አሁን የሚያሳዩ ምንድነው? ዝም ብለን ጀስት አሁን እዚህ አካባቢ በፐርፕል ሼድ የተደረገውን ለማየት ስንሞክር ምንድነው የሚያሳየን? ይሄ ማርኬት የሆነ ወደ ላይ ማርኬቱን ፑሽ የሚያደርግ አካል አለ። ማርኬቱ ከላይ እኮ ነው የመጣው። ለምሳሌ ማርኬቱ እንደምታዩት እዚህ ጋር ከላይ ነው የመጣው። እዚህ ጋር እንደዚህ ሲሆን ይሄን ሳፖርት እንደተጠቀመው የምናውቀው በምንድነው? እዚህ ጋር በፈጠረው ሞመንተም ነው። ካልሆነ ይሄ ሳፖርት እንደተጠቀመው በምንም ልናውቅ አንችልም። ማርኬት ይሄን ሳፖርት እንደዚህ አድርገው በካንድል ብሬክ ሊያደርገው ይችላል ወደታች። እንደዛ ካደረገው ይሄ ትሬድ ሞመንተም የለውም ወይም ደግሞ እዚህ ጋር የመረጋጋት እቅድ የለውም ብለን እንይዛለን ማለት ነው። ነገር ግን እንደምታዩት እዚህ ጋር ሪጀክት እያደረገ ሲመለስ አሁን ለምሳሌ ለባይ ራሱ ብናየው ማርኬቱን ለባይ ጀስት አሁን ለምሳሌ እዚህ ጋር ያለ ኦኬ ሴል ሊሆን ነው ብለን እዚህ ጋር ብንገባው ስቶፕ ሎዛችን ይጋ ነው የሚሆነው፣ እዚህ ጋር ነው የሚሆነው። ያ ደግሞ ማለት ምን ማለት ነው? ለምሳሌ እዚህ ጋር እኛ ሪስክ ማድረግ የፈለግነው 20 ፒፕስ ከነበረ እንደዚህ ሲሆን ስቶፕ ሎዛችን ስንት እናደርጋለን? ፕሮባብሊ 50 ከዛ በላይ ልናደርግ። ያ ደግሞ ምናልባት ሎስ ሳይዛችንን ማንቀንሰው ከሆነ ቅድም በነበረው እንትን ብዙ ገንዘብ ልናጣ እንችላለን ማለት ነው። ቢካዝ መሀል ላይ ነው ጀስት ይሄ ሞመንተሙን ጠብቀን አይደለም ትሬድ የገባ ነው። ስለዚህ ሞመንተም ሪስካችንን ማኔጅ ለማድረግ ይጠቅመናል፣ ሪስክ ሪዋርዳችንን ለማስፋት ይጠቅመናል። ሲቀጥል ደግሞ ማኒፑሌት የመደረግ እቅዳችንን ይቀንሰዋል ማለት ነው። ማኒፑሌት የመደረግ እድላችን እየቀነሰ ይመጣል። ስለዚህ ሞመንተምን በዛ አይነት መንገድ ተረዱት። በቀደም ስለ ሳፖርት ኤንድ ሬዚስታንስ ምን ብለናል? ሳፖርት ላይ ባይ እንላለን፣ ሬዚስታንስ ላይ ሴል እንላለን ብለናል አይደል? እንዲህ ሲታይ ወይ ደግሞ በአይምሯችን ቀለል ያለ ነገር ሊመስልን ይችላል። እዚህ ጋር ግን ሞመንተሞችን መጠበቅ ይኖርብናል። ጀስት ለምሳሌ አሁን ማርኬት ከዚህ ወርዶ እዚህ ጋር እንደተረጋጋ የሆነ አይነት ሪያክሽን ማየት አለብኝ። የካንድልስቲክ ሪያክሽን ሊሆን ይችላል። ጀስት እዚህ ደርሶ ዊክ የተመለሰ ካንድል ሊሆን ይችላል። እንደዚህ አይነት የሆነ አይነት ኢንገልፍ ፓተርኖችን ስለ ፓተርኖች እናያለን ወደፊት። እንደዚህ የሆነ አይነት ካንድል ሊሰጠኝ ይገባል። ዝም ብዬ ኖርማል ማርኬቱ እየወረደ ነው። ስለዚህ እዚህ ላይ ሊሚት አስቀምጬ ምናምን መጠበቅ አልችልም። ቢካዝ ማርኬቱ ዝም ብሎ ቀጥ ብሎ ሊወርድ ይችላል። ቅድም ብለናል እየቆመ የሆነ እየሄደ ያለ መኪና ውስጥ ዘለን አንገባም። እስኪ ቆም ጠብቀን ነው የምንገባው። ስለዚህ ማርኬት ላይም ስንገባ የሆነ አይነት ሞመንተም የሆነ አይነት ሪያክሽን ጠብቀን ነው መግባት ያለብን። ማርኬቱ እዚህ ቦታ ላይ ሪያክት ካላረገ ለመግባት ብዙ ሰዎች አይታችሁ ከሆነ ምናልባት ሶሻል ሚዲያ ላይ ምናምን ሪያክሽኑን አይተን እንገባለን ምናምን የሚባለው ይሄ ነው፣ ሞመንተሙን መጠበቅ ነው። ቢካዝ ማርኬቱ ዝም ብሎ ቀጥ ብሎ ሊወርድበት የሚችልበት ኦፖርቹኒቲ አለ። ለዚህ ነገር ምሳሌ እንዲሆናችሁ ምን ላሳያችሁ። ለምሳሌ እዚህ ጋር ለማየት እንሞክርና እዚህ ጋር ይታያችኋል። ይሄ ካንድል አሁን ለምሳሌ ከዚህ ብሬክ ያደረገበትን ካንድል እዩት። ምንም አይነት ሞመንተም የለውም። ለምሳሌ እዚህ ጋር የሆነ ሰው ይሄ ሌብል እኮ ሳፖርት ነው ብሎ ይሄ ሌብል እንደምታዩት ይሄ ሌብል ማርኬት ሳፖርት ነው፣ ይሄ ሌብል ሳፖርታችን ነው ብሎ አስቦ ከላይ ዝም ብሎ ማርኬት መጥቶ እዚህ ጋር ሊሚት ቢያስቀምጥ ይሄ ሰውዬ ስቶፕ ሎዝ ይነካል። ቢካዝ ሞመንተም አልጠበቀም። ሞመንተም ምንድነው ብለናል? ማርኬቱ ሲረጋጋ የሆነ አይነት ሪያክሽን ማሳየት መቻል አለበት፣ እንደተረጋጋ ማሳየት መቻል አለበት። ካልሆነ ዝም ብለን እየፈጠነ ያለ ወይ ደግሞ ቮላታይል የሆነ ማርኬት ላይ ዘለን ለመግባት ስንሞክር አንተ እንደረጋለን ወይም ደግሞ ስቶፕ ሎዛችን የመነካት እድል አለው ማለት ነው። ነገር ግን አሁን እዚህ ጋር ለምሳሌ ይሄ ሳፖርት ኤሪያ እንዳከበረው የሆነ አይነት ሪያክሽኖች ቢያሳየን እንደዚህ አይነት ካንድሎች ቢያሳየን እዚህ አካባቢ ትሬዱን እንገባዋለን፣ እስከዚህ ሬዚስታንስ እንይዟል። ነገር ግን ማርኬት ቀጥ ብሎ ከወረደ ምንም አይነት ሪያክሽን ካላሰጠን እዚህ ይሄን ትሬድ አንገባውም ማለት ነው፣ እንጠብቃለን የተሻለ ሞመንተም እስኪሰጠን ማርኬቱ ማለት ነው። ስለዚህ ሞመንተምን በዛ መንገድ ነው መረዳት ያለብን ማለት ነው። እስኪ ወደ ቻርት ደግሞ ገብተን የተወሰነ ለማየት እንሞክራለን ስለ ሞመንተም ማለት ነው። በጣም ጠቃሚ ነገር ነው። በተለይ ሀንት እንዳትደረጉ በጣም ይጠቅማቸዋል። እና ሞመንተምን ደግሞ አይደንቲፋይ በምናደርግበት ሰዓት የግድ እነዚህን ካንድሎች ማወቅ መቻል አለብን። እነዚህን ካንድሎች ስትይዟቸው ደግሞ በምንድን ነው የምትይዟቸው? ጀስት ኢንገልፍ ካንድል፣ ቤሪሽ ኢንገልፍ፣ ቡሊሽ ኢንገልፍ፣ ኢቭኒንግ ስታር፣ ሃመር፣ ኢንቨርት ሃመር፣ ሞርኒንግ ስታር፣ ሹቲንግ ስታር ምናምን እያላችሁ ስማቸውን ሳይሆን መያዝ ያለባችሁ አይዲያውን ነው። ከዚህ በፊትም ነግራችኋለሁ። አይዲያውን ነው የምንይዘው። አይዲያው ምን ይለናል? ለምሳሌ በዚህ በኩል አፕ ትሬንድ አለን አይደለም? ማርኬት አፕ ትሬንድ ላይ ነው።
ብለን እናስብ። ከዛ በኋላስ እንደዚህ አይነት ሪጀክሽኖች ሲሰጠን እዚህ ጋር እንዳለው ማርኬት የሆነ ሞመንተሙን እየጨረሰ እንደሆነ ይሄ ሪጀክሽን ግን ዝም ብሎ ካንድሉ ስለተፈጠረ ብቻ አይደለም። ካንድሉ ስለተፈጠረ ብቻ ሳይሆን ከካንድሉ በስተጀርባ ደግሞ ሌሎች ነገሮች መፈጠር መቻል አለባቸው ማለት ነው። ማለትም ለምሳሌ አሁን እዚህ ጋር እንደምታዩት እነዚህ አይነት ሪያክሽኖች ያስፈልጉታል ማርኬት። ይሄ ሳፖርት ኤሪያ ላይ ሊሆን ይገባል። ለምሳሌ ትሬንድ ላይን ላይ፣ ኦርደር ብሎክ ላይ ሊሆኑ ይችላል እነዚህ ካንድሎች የተፈጠሩት። ከላይ እንደምታዩቸው ትልቅ ዊክ አላቸው፣ ከስር ደግሞ ትንሽ ፖድ ያላቸው። ይሄ ማለት ምንድነው? ማርኬት ከላይ ወደ ታች ፑሽ እየተደረገ መሆኑን ያሳዩናል እነዚህ ካንድሎች። ስለዚህ እነዚህን ካንድሎች ስናይ ሞመንተሙ የሆነ ቤሪሽ እየሆነ እንደሆነ ወይም ደግሞ እዚህ ጋር ያለውን ሳፖርት ኤሪያ እያከበረው እንደሆነ በእነዚህ እንረዳለን ማለት ነው። እነዚህንም ስናይ ተመሳሳይ፣ ለምሳሌ አሁን ቅድም እንዳልኳቸው አይነት ቦታ ላይ ሆኖ ማርኬት እንደዚህ ሪቨርሳል ፓተርኖችን ሲሰጠን አሁን ይሄ ሳፖርት ኤሪያ ነው ብንል ማርኬት ይሄ ሳፖርት ኤሪያ ላይ ትሬንድ ላይም ሊኖር ይችላል፣ ኦርደር ብሎክም ችግር የለውም። ይሄ ካንድልስቲክ ፓተርን ሲፈጠርልን እንደምታዩት ይሄኛው ቡሊሽ ካንድል ነው። ነገር ግን ቡሊሽ ካንድሉን ዶሚኔት አድርገውት በቦዲ እዚህ ጋር ዘጋበት። ይሄ ምን ያሳየናል? የሆነ አይነት የቤሪሽ ሞመንተም አለው ማርኬቱ ማለት ነው። ስለዚህ ከዚህ በኋላ ማርኬቱን ለምሳሌ ይሄ ሳፖርት ነው፣ እዚህ አካባቢ ሬዚስታንስ ሌቭል ቢኖረን ማርኬቱ እዚህ ድረስ ይሄዳል ብለን መያዝ እንችላለን ማለት ነው። ለምሳሌ አሁን እንደዚህ በቃ እዚህ ጋር ቢሆን እንትናችን መያዝ እንችላለን። ነገር ግን ለምሳሌ አሁን ማርኬት ሳፖርት ኤሪያ ላይ አይደለም እንደዚህ ቀጥ ብሎ ወጥቶ ብሬክ አደረገው በቃ ለሴል ከዛ በኋላ ለባይ ነው ማየት ሞክረው እንጂ ጀስት ሞመንተም አልሰጠንም። ወይ ደግሞ ይሄ ሞመንተም የምንለውን ካንድልስቲክ እየሰጠን አይደለም ማለት ነው። ስለዚህ እነዚህን ካንድልስቲኮች ስትረዱ ሪጀክሽናቸው በየት በኩል ነው የሚለውን ነገር እነዚህ ዶጂ ካንድሎች ሲፈጠሩ አሁን ለምሳሌ እነዚህኞቹ ለምሳሌ ቤሪሽ ዶጂ ካንድሎች ናቸው ብለን የምናስብ እዚህ ጋር ሳፖርት ኤሪያ ነበረን። እነዚህ ሳፖርት ኤሪያ ላይ ይችኛዋ ሳትሆን ሁለቱም ብቻ ነው የምትይዙልኝ። ይችኛዋ ለቡሊሽ ስለሆነ የምታገለግለን ማለት ነው። ስለዚህ እነዚህ ሳፖርት ኤሪያ ላይ ማርኬት ማለት እነዚህ ሬዚስታንስ ኤሪያ ላይ እዚህ ጋር ያሉት ሬዚስታንስ ኤሪያ ላይ ማርኬት ምን አደረገልን? እነዚህን ካንድሎች ሰጠን። እንደምታዩት የኛን ሬዚስታንስ ኤሪያ ነካና ሪጀክት አድርጎ ማርኬቱ እዚህ ደረሰ። ይሄኛው የኛን ሬዚስታንስ ኤሪያ ነካ ሪጀክት አድርጎ እዚህ ጋር ደረሰ፣ እዚህ ጋር ተዘጋ። ስለዚህ እነዚህ ካንድሎች ምን እያሳዩን ነው ማለት ነው? ማርኬቱ የሆነ አይነት ቤሪሽ ዊክነስ እያመጣ ነው። ስለዚህ እዚህ ጋር ሞመንተማችን ምንድነው ማለት ነው? ቤሪሽ ነው ማለት ነው። ስለዚህ ሞመንተምን ስንረዳ በእንደዚህ አይነት መንገድ አንደርስታንድ ማድረግ እንችላለን። እነዚህ ካንድልስቲኮች አንደርስታንድ አድርጓቸው። አንደርስታንድ ስታደርጋችሁ በስሙ አትያዟቸው ብዬ ከዚህ በፊት ነግሬያቸዋለሁ። ስለዚህ ሞመንተሙን ምናየው ለምሳሌ እነዚህ ካንድሎች ሲፈጠሩልን ሶስት ኮንሲኩዌንስ ቢሆኑ ቤሪሽ ካንድሎች ሲፈጠሩልን እዚህ ጋር ሬዚስታንስ ሌቭል ከነበረ ምን ብለን እንይዟለን? ይሄ ሬዚስታንስ ሌቭል የሆነ አይነት እየተከበረ ያለበትን ነገር ሪያክሽን እያሳየን ነው። ወደፊት ደግሞ ስለ ኢንትሪ ሞዴላችን ምናምን እንዴት ትሬዶችን እንደምንገባ ስናይ ሞር ዲፕሊ እየገባን ነገሮችን ለማየት እንሞክር። አሁን ግን ሞመንተም የሚለውን ነገር ሃየር ታይም ፍሬም አናሊሲስ ለመስራት ሊሆን ይችላል፣ ማርኬቱ ወዴት ነው የሚሄደው የሚለውን ነገር ለመረዳት የግድ እነዚህ ሞመንተሞች አንደርስታንድ ማድረግ መቻል አለብን ማለት ነው። ስለዚህ ሞመንተምን በእንደዚህ አይነት መንገድ ተረዱት። እዚህ ጋር ሳፖርት ኤሪያ ቢኖረው ማርኬት እንደዚህ አይነት ሪያክሽን ቢያሳየን በቃ the same thing ስለዚህ ሞመንተምን ከካንድልስቲክ ጋር ነው የምታያይዙ። በብዛት ካንድልስቲክ ጋር እያይዛችሁ እያንዳንዱ ነገር እንትን በምትሉበት ሰዓት እነዚህ ሞመንተሞች እነዚህን ስክሪንሻት ወይ ደግሞ የሆነ ከፈለጋችሁ ጠይቁኝና እንተላችኋለሁ። እነዚህ ነገሮች ፒዲኤፍም ስላለ ፒዲኤፍ ሁሉ ማየት ትችላላችሁ። እነዚህ አይነት ነገሮች በቃ ይሄ ነው። አሁን ስለ ሞመንተም ስንረዳ አሁን ይሄን ትሬንድ ላይ እንዳከበረው ምናቀው እንዴት ነው ካልን እነዚህ ሞመንተሞች በማየት ነው። ሞመንተም ምን ብለናል? ስለዚህ ካንድል ቅድም እናወርተናል። እቺን ካንድል ስናይ ማርኬት ይሄን ትሬንድ ላይ እንዳከበረው የምናውቀው እቺን ካንድል እንደምታዩት ሪያክት አድርጎባት ሲመለስ አዘጋጉን ይዩት። ካንድሉ የዘጋበትን ኤሪያ በጣም ዙም ላድርግላችሁና ካንድልስቲክ የተገኘበትን ቦታ በደንብ ያዩት። ነካ ትሬንድ ላይ ነው ወረደና ሪያክት አድርጎ ነው የዘጋው። ስለዚህ እዚህ ጋር ሞመንተማችን ምንድነው? አሁን ማርኬቱ የሆነ አይነት ሞመንተም እየነገረን ነው ማለት ነው። በእንደዚህ አይነት መንገድ ነው መረዳት መቻል ያለብን ማለት ነው ስለ ሞመንተም። እዚህ ጋርም እንደምታዩት ቅድም ያወራነው ነገር ነው። ትሬንድ ላይ ማነካት፣ ከዛ ማርኬት ምን አደረገ? ወረደ እዚህ ድረስ። ከዛ እዚህ ጋር ምን እናስባለን? ማርኬቱ የቤሪሽ ሞመንተም ወይም ደግሞ ቤሪሽ የመሆን እድል እንዳለው እናያለን ብያችኋለሁ። ስለዚህ እስኪ የተወሰነ ደግሞ ወደ ቻርት ገብተን ለማየት እንሞክር እስኪ እንጋኒ ኦኬ እስኪ ኦኬ ለምሳሌ ዶላር ጋር እንትን ጋር እስኪ ለምሳሌ
ጎልድ ጋር ለማየት ስንሞክር አሁን እዚህ ጋር ምን አለ ማርኬት ላይ እዚህ ጋር በምናይበት ሰዓት ማርኬቱ አሁን ቀጥ ብሎ እዚህ ጋር አሁን ለምሳሌ እንደዚህ ቀጥ ብሎ አልወረደም አይደለም። እዚህ ጋር አሁን ማርኬቱ ቡሊሽ እንደሚሆን በምን እንረዳለን? አሁን ራንደም አሁን ለእናንተ ለማሳየት ነው እንትን ያልኩትና እንደምታዩት ነው። አሁን እዚህ ጋር ማርኬቱ ቡሊሽ እንደሆነ በምን እንረዳለን? ቀጥ ብሎ እየወረደ ነው አይደለም? እንደምታዩት ቮሊዩም አለው። ነገር ግን ምን አደረገ? እዚህ ጋር እንደምታዩት እቺን ሳፖርት ኤሪያ እንዳከበራት በምን አወቅን? ዘሎ ማርኬት ሊወርድ ይችላል። እዚህ ጋር ባይ ፖዚሽን ዝም ብለን እዚህ ጋር ለምሳሌ እዚህ ጋር ባይ ብለን አንጠብቅ። እዚህ ጋር ባይ አንልም። እዚህ ጋር ባይ አንልም ቢካዝ ይችኛዋ ካንድል እስከዘጋ እንጠብቃለን። ያ ነው ሞመንተሙን የሚነግረን ማርኬቱ እንደተረጋጋ ወደ ላይ ሊወጣ እንደሆነ የሚነግረን ይሄ ነው። ለምሳሌ አሁን ምን ብለን እንያዘው? ለምሳሌ ፕሮባብሊ ከመገናኛ ሜክሲኮ መሄድ ታክሲ እየመጣ ነው። እዚህ ጋር ይሄ ነው ፋይናል ዴስቲኔሽኑ ብለን ብናስብ ይሄ ሳፖርት ኤሪያ መገናኛ ደረሰ። መገናኛ ደርሶ ወደ ሜክሲኮ ድጋሚ እንደሚሄድ የምናውቀው ምን ሲፈጠር ነው? ይችኛዋ ካንድል ሲፈጠር ወይም ደግሞ ማርኬቱ ሲረጋጋ ሲቆም አይደለም። መኪናው ቆሞ ሜክሲኮ ብሎ ሲነግረን ነው አይደለም ሜክሲኮ ብለን የምንገባው። ወይ ደግሞ ያ ቦታ ሜክሲኮ እንደሆነ ብናቅም ለምሳሌ አሁን መገናኛ የሜክሲኮ ታክሲ የሚቆምበት ቦታ አለ አይደለም? ወይም የትኛውን ቦታ ላይ ያ ታክሲ የሚቆምበት ቦታ አለ። ስለዚህ እዛ ነው የሚቆመው ብሎ ሰው ዘሎ አይገባም። መኪናው ሲቆም ድረስ እንጠብቃለን። ከዛ በኋላስ ያ መኪና ሲቆም ምን ይነግረናል? ኦኬ እዚህ ጋር ዘጋ። ኦኬ አሁን ሜክሲኮ ነው የሚሄደው አውቀናል። ስለዚህ እንገባለን ማለት ነው። አይ ሆፕ አንደርስታንድ አድርጋችሁታል ብዬ አስባለሁ። ሜክሲኮ ምናምን ምንላችሁ እናንተ የተወሰነ አንደርስታንድ እንድታደርጉ ስለመፈልግ ነው። ያው የዕለት ተዕለት እንትናችንን እያስገባው እዚህ ጋር ማወራው በብዛት እናንተ ኢዝሊ ነገሮችን አንደርስታንድ እንድታደርጓቸው ስለመፈልግ ነው። ስለዚህ ሞመንተምን በምናይበት ጊዜ በእንደዚህ አይነት መንገድ ነው የምናየው ማለት ነው። እዚህ ጋር ዝም ብለን ዘለን አንገባም ትሬዱን። ይሄ ሳፖርት ኤሪያ እንደምታዩት ይሄ ሳፖርት ኤሪያ ከዚህ ጀምሮ የመጣ ነው። ሳፖርት ሬዚስታንስ ይሆን ከዛ እዚህ ጋር ሳፖርት ሆነ ድጋሚ እዚህ ጋር ሳፖርት ይሆነዋል ብለን እናስባለን። ነገር ግን ሳፖርት ይሆነዋል ብለን 100% እርግጠኛ ሆነን እዚህ ጋር ባይ ለማለት ዝም ብለን ማርኬቱ እስኪመጣ እንጠብቅ። ቢካዝ እስኪሄድ ድረስ ማርኬቱ ሊቆምና ላይቆም እንደሚችል የምናውቀው በሚፈጥረው ካንድልስቲክ ነው። ያ ካንድልስቲክ ደግሞ የተፈጠረው የት ጋር ነው? እዚች ጋር ነው ማለት ነው። ስለዚህ እቺ ካንድል ስትገባለን እዚህ ጋር ባይ ማለት እንችላለን። ሌሎች ደግሞ ኮንፊርሜሽኖችን የምንጠብቅ ከሆነ ሌሎች ኮንፊርሜሽኖችን መጠበቅ እንችላለን ማለት ነው። በእንደዚህ አይነት መንገድ ነው ስለ ሞመንተም አንደርስታንድ ታደርጉት የፈለኩት ማለት ነው። ስለዚህ ሁሌም ፕራይስ ላይ ዘለን የምንገባበት ምንም አይነት እንትን የለንም። ሁሌም ማርኬት ላይ አንድን እንትን እንጠብቀዋለን ማለት ነው። ይሄ አሁን እዚህ ጋር እንደምሳሌ ነው እንዳጋጣሚ እንትን ስል ይሄን ያሳየዋችሁ። ሌላም ብንፈልግ በቃ እንደዚህ ነው ማርኬት ላይ ነገሮች ሀፕን የሚያደርጉት። እዚህ ጋር ብታዩት ለምሳሌ ማርኬት እንደምታዩት ይሄ ቦታ ሬዚስታንስ እንደሆነ ያወቅነው ምንድነው? ማርኬት እዚህ ቦታ ላይ ተረጋጋ ማለት ይሄንን እንትን ቢውልድ አደረገልን ወይም ደግሞ ደብል ቶፕ ብለን የምንጠራውን ፓተርን ስለ ፓተርኖች ልናይ እንችላለን ወደፊት። ደብል ቶፕ ብለን የምንጠራውን ፓተርን ፈጠረልን ማርኬት። ደብል ቶፕ ብለን ምንጠራውን ፓተርን ሲፈጥርልን ማርኬት እዚህ ጋር ምን ሰጠን? ማርኬቱ እዚህ ጋር እንደምታዩት ወጣ። ከዛ በኋላስ ኮንሶሊዴት አደረገ። ከዛ በኋላስ ድጋሚ ወጣና ይሄን ኤሪያ በቦዲ ዘጋው። አሁንም ኢንገልፍ የምንለውን ካንድል ፈጠረልን። ኢንገልፍ የተባለችው ካንድል የትኛዋ ናት? ይችኛዋ ካንድል እዚህ ጋር የተፈጠረችዋ ትልቋ ካንድል። ይቺ ካንድል ምንድናት? ለኛ ኢንገልፋችን ናት። ስለዚህ ከዚህ በኋላ ማርኬቱ ላይ ትሬዶችን መውሰድ ቴክ ማድረግ እንችላለን ማለት ነው። ከዛስ ይሄኛው ምናችን ነው? ይሄኛው ደግሞ እንደምታዩት ከላይ ሬዚስታንስ ሰርቶልን ነበር። እዚህ ጋር ደግሞ ሳፖርት አለው። ሬዚስታንስ ሌብል ነበረው እንደምታዩት ሬዚስት ከዛ በዚህ በኩል መጣና እንደምናየው እንደ ሳፖርት ተጠቀመው። አሁን እያንዳንዱን የምንጠቀማቸው ነገሮች ላይክ ዝም ብለው ራንደም ነገር እንዳልሆነ እንድትይዙልኝ ይፈልጋሉ። ቢካዝ እንደምታዩት እዚህ ጋር ሬዚስታንስ ሌብል ነበረን። እዚህ ጋር ሬዚስታንስ ያደረገው፣ እዚህ ጋርም ሬዚስታንስ ያደረገው ፊል እያደረገው መጣ። ከዛስ በዚህ በኩል መጣና ምን አደረገው? ሳፖርት አደረገው። ሬዚስታንስ ኤሪያ ብሬክ ሲደረግ ምን ይሆናል ብለናል? ሳፖርት ኤሪያ። ስለዚህ ይሄ ኤሪያ እንደ ሳፖርት ተጠቀመው። ዋንስ ማርኬት ይሄን ግን ብሬክ አደረገው በኋላ እስከምን ድረስ ሄደ? እንደምታዩት ለምሳሌ እዚህ ጋር ማርኬት ይሄን ብሬክ አደረገው አይደለም? እንደምታዩት ሪቴስት አደረገ፣ እዚህ ጋር ወረደ፣ እዚህ ድረስ ወርዷል። ከዛ በኋላስ በቃ ማርኬቱ ይሄን ሞመንትን የሰጠን ድጋሚ ወደ ሬንጁ ተመለሰ ማለት ነው እንደምታዩት።
ስቶፕ ሎዛችንን የት ጋር ነው የምናደርገው? እቺኛዋ የመጨረሻዋ the ታይም የተፈጠረችዋ ካንድልስቲክ ጋር ማለት ነው። ስለዚህ አንዱን ነገር አሁን እስከዛሬ የምናያቸውን ነገሮች አንዱንም ማደራ ነጥላችሁ እንዳታዩት፣ ሁሉንም ነገር አብራችሁ ነው ማየት ያለባችሁ። ስለ ሳፖርት ሬዚስተንስ ሞመንተምን የምታውቁት በዛ ስለሆነ ማለት ነው። ሞመንተም ኮንሰፕት አይደለም ነግራችኋለሁ። ቻርት ላይ ስትቆዩ ማርኬቱ የት ጋር እየተረጋጋ እንደሆነ የምታውቁበት ራሱን የቻለ ወይ ነው ሞመንተም ማለት ነው። ስለዚህ ስለ ሞመንተም ስታዩ እነዚህን ካንድልስቲኮች በማየት አሁን ለምሳሌ ማርኬቱን በምናይበት ሰዓት እዚህ ጋር ለምሳሌ ለማሳየት ያክል ማርኬቱ ቀጥ ብሎ ወጣ አይደለም? ቀጥ ብሎ ሲወጣ ማርኬቱኛ በቃ እየወጣ ነው ብለን እዚህ ጋር እንገባ። ቆይ የባይ ከፈትኩ። እዚህ ጋር ቀጥ ብሎ እየወጣ ነው ብለን ማርኬቱ እዚህ ጋር ዝም ብለን ወይኔ ያመለጠኝ ማርኬቱ ምናምን ብለን አይደለም እንገባው። ስቲል ሞመንተም እንጠብቃለን። ማርኬቱ ላይ የሆነ አይነት ሪያክሽን ማርኬት እስኪሰጠን እንጠብቃለን ማለት ነው። ያ ሪያክሽን የት ጋር ነው? እንደምታዩት ይሄንን እዚህ ጋር የተጠቀመውን ሬዚስታንስ ኤሪያ እንደምታዩት ከዚህ ድረስ የመጣውን ቅድም ስላችሁ የነበረውን ሳፖርት ሬዚስታንስ ሲሆን የመጣ ኤሪያ እንደምታዩት እዚህ ጋር ደግሞ ብሬክ አደረገው፣ ሬዚስታንስ አደረገው፣ እዚህ ጋር ደግሞ የተወሰነ ሬዚስት አደረገ፣ ወጣ ማርኬት እንደ ሳፖርት ተጠቀመው። እንደ ሳፖርት ሲጠቀመው ግን ዘለን ብሬክ አድርጎ እዚህ ጋር አንገባም እኛ። ስቲል እንደ ሳፖርት ቢጠቀመው እቺን ኤሪያ ፊል ያረጋት ግን የት ጋር ነው? እዚህ ጋር ነው መጥቶ ነው ፊል ያረጋት። ስለዚህ እኛ ማርኬቱ እንዴት ነው የምንገባው ነው እዚህ ጋር ይሄንን ኤሪያ እንደተጠቀመው እንዴት እናውቃለን? ኦኬ እንዴት እናውቃለን? ቅድም ስለ ካንድልስቲክ ፓተርኖቹን ገብቼ ሳሳያችሁ ምን ብያችሁ ነበረ? እዚህ ጋር ያሉት ካንድሎች እነዚህ ሁለት ሪጀክት የተደረጉት ሁለቱ ካንድሎች ምንን እያሳዩን ነው? ማርኬቱ ወደ ላይ የሆነ ከታች ወደ ላይ ፑሽ የሚያደርገው ነገር እንዳለ የሆነ ማርኬቱ የሚገፋው አካል እንዳለ እናያለን ማለት ነው። ይሄን ነገር ምን ብለን እንጠራዋለን? ሞመንተም ብለን እንጠራዋለን ማለት ነው። ስለዚህ ስለ ሞመንተም ስትረዱ አሁን ለምሳሌ እኔ እዚህ ጋር ኢንትሪ መግባት በፈልግ እዚህ ጋር መግባት ይችላሉ። በዚህ ሪያክሽን እዚህ ጋር መግባት ይችላሉ። እቺኛዋ ካንድል ስዘጋ ጠብቄ ለኔ ሃይ ኳሊቲ ሴትአፕ የሚሆንልኝ እቺኛዋን ካንድል ስዘጋ ጠብቄ ከሳፖርታችን በታች እንትኔን አድርጌ ማርኬቱን መጠበቅ እችላለሁ ማለት ነው። ስለዚህ ስለ ሞመንተም በእንደዚህ አይነት መንገድ ነው አንደርስታንድ ማድረግ ያለብን ማለት ነው። እያንዳንዱ ነገር የሚነግረንን ነገር ጀስት ስለ ታይም ፍሬም አላይመንት እናያለን ወደፊት። ስለ ሴሽኖች፣ ስለ ታይም ፍሬም ምን ታይም ላይ ትሬድ እናደርግ አሪፍ ነው፣ ምን ታይም ፍሬም ላይ ትሬድ ብናደርግ አሪፍ ነው ምናምን የሚሉት ነገሮች እየመጣንባቸው ነው የምንሄደው። አሁን ላይ ግን ጀስት ከስር እያየናቸው ነው የምንሄደው፣ ነገሮቹ ስብስብ እንዳይሆንባችሁ ማለት ነው። አይሆፕ ስብስብ አልሆኑባችሁም ብዬ አስባለሁ። ስለ ሞመንተም ያወራሁት ነገር ግልጽ ነው ብዬ አስባለሁ። ጥያቄ ካላችሁ ደግሞ ላይቭ ላይ ምናምን እንጠያየቃለን ማለት ነው። አይሆፕ ዩ ጋይስ አንደርስታንድ አድርጋችሁታል ብዬ አስባለሁ። ሞመንተምን እንደምታዩት ነው። አሁን ሞመንተም ዘለን የምንገባው ነገር እንዳልሆነ የማርኬቱን ሪያክት የሚያደርግበት መንገድ ጠብቀን ነው ትሬድ የምናደርገው ብዬ ነግሬያቸዋለሁ። ስለዚህ እሱ ነገር ደግሞ እናንተ ወደ ቻርት እየገባችሁ ለማየት ሞክሩ። እነዚህ ሳፖርት ሬዚስታንስ ኤሪያ አይደንቲፋይ አድርጉና ሁሉም ሳፖርት እና ሬዚስታንስ ኤሪያ እንደምታዩት ሪስፔክት ይደረጋል። ነገር ግን በምን አይነት መንገድ ነው ሪስፔክት የሚደረገው? ሳፖርት አድርጎ ነው ሪስፔክት ሊያደርገው የፈለገው? ሬዚስታንስ አድርጎ ነው ምናምን የሚሉት ነገሮች ማየት ይኖርባቸዋል ማለት ነው። ቢካዝ ሞመንተም የሚነግራችሁ ነገር አለ። አሁን ላይ እዚህ ጋር ለምሳሌ እንደምታዩት ኦልሞስት አስታውሳለሁ የዚህ ሰዓት ትሬድም ነው ሳረገው ስለነበረ ማለት ነው። ይሄ እዚህ ታይም ላይ ማርኬት ላይ ኦልሞስት ኮንሶሊዴሽን ሳይድ ዌይ ላይ ነው ያለው ማርኬቱ። እንደምታዩት ትንሽ ይወጣል ይወርዳል፣ ይወጣል ይወርዳል፣ ይወጣል ይወርዳል። እዚህ ጋር አሁን ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰጠን ነው። ነገር ግን ኢትስ ጀስት ኮንሶሊዴት ነው፣ ፍላት ማርኬት ነው። እንደምታዩት ሳምንቱ ሙሉ ማርኬት የተንቀሳቀሰበት ከሰኞ ጀምሮ እስከ ኦልሞስት እስከ አርብ ድረስ ማርኬቱ ማለት አርብ ሳይሆን ከሰኞ እስከ ሐሙስ አይ ቲንክ ሮብ ሐሙስ አካባቢ ድረስ ማርኬቱ ሳይድ ዌይ ነው ሲሄድ የነበረው። እንደዚህ አይነት ነገሮችን ደግሞ ምን እናደርጋቸዋለን? አቮይድ እናደርጋቸዋለን። ከዚህ በፊት እንደነገርኳችሁ ሁሌ ትሬድ ማድረግ አይጠበቅብንም። ከዛ በኋላስ ማርኬቱ ጥሩ የሆነ ሞመንተም ይሰጠን ማለት ነው እንደምታዩት። ስለዚህ ማርኬትን ስትረዱ ስለ ሞመንተም አይደንቲፋይ ማድረግ መቻል አለባችሁ፣ ወይም ደግሞ ሞመንተምን ማየት መቻል ይኖርባችኋል ማለት ነው። ጀስት ዘለን ማርኬት ጋር አንገባም። እያንዳንዱ ነገር ሪዝነብል ነው። ማርኬት እንደምታዩት እዚህ ጋር ሲወጣ የሆነ አይነት ሪያክሽን ይሰጠናል። ያን ነገር ግን ብሬክ የሚያደርገው ከሆነ ሪያክሽን አይሰጠንም። እዚህ ጋር ለምን እንደምታዩት ብሬክ ሲያደርገው ምንም አይነት ሪያክሽን አይሰጠንም። ወረደ፣ ብሬክ አደረገ፣ ሪቴስት አደረገ፣ ወረደ። እዚህ ጋር ለሴል ነው ኢንትሪ የሚሰጠን። እንደምታዩት እዚህ ጋር ይሄን ብሬክ ሲያደርገው ምንም አይነት እንትን አልሰጠንም። ከዛስ አሁን እዚህ ጋር ምን ሰጠ? አሁን ለምሳሌ ይሄ ካንድል ዶም ጥሩ ማሳያ ነው። ማርኬት ላይ አሁን ለምሳሌ ከዚህ መሀል ላይ ብንገባ ምን አይነት ነገሮች አፕል ሊያደርጉ እንደሚችሉ እኛ ጋር አናቅ። ወይም ደግሞ አሁን ለምሳሌ እኔ
አይ በቃ ማርኬት ይሄኛው ከላይ ያለው ሬዚስታንስ ኤሪያ ነው፣ ስለዚህ ማርኬት እዚህ ጋር ሲመጣ ዝም ብዬ በቃ ሴል እላለሁ ብዬ ባስብ ማርኬቱ ዴፊኒትሊ ነው ያስወጣኛል። ድምተን እወጣለሁ። ቢካዝ ሞመንተሙን አልጠበቅኩም። ማርኬቱ ምንድነው የሪያክት እያደረገ ያለው? እዚህ ጋር እንደምታዩት እዚህ ደረሰ ተመለሰ። ነገር ግን ስቲልም ቢሆንም ማርኬት ሞመንተሙ ቡሊሽ ነው። የሆነ ያልተረጋጋ ማርኬት አለ እዚህ ጋር፣ አሁን የሆነ ያልቆመ ያልወጣለት ማርኬት አለ። ስለዚህ እዚህ ማርኬት ላይ ማርኬቱ እስኪረጋጋ ጠብቀን ፕራይስን ቴክ ለማድረግ ብንሞክር የተሻለ ኦፖርቹኒቲ እናገኛለን ማለት ነው። ስለዚህ አይ ቲንክ ጎልድ ላይ ነው ለማየት የሞከርነው። ሌሎች ብሮች ላይ ብናያቸው the same thing በቃ እያንዳንዱ የሚፈጠረው ነገር ተመሳሳይ ነው ማለት ነው። እንደምታዩት እዚህ ጋር ማርኬት የሳፖርት ኤሪያ ተጠቀመው ይሄን ሬዚስታንስ ኤሪያ ከላይ ሃየር ታይም ፍሬም ላይ ያለ ሬዚስታንስ ኤሪያ ነው። ያን ኤሪያ ልነካለን። ከዛ በኋላ ሞመንተም እንጠብቃለን ለመግባት ብያቸዋለሁ። ስለዚህ ሞመንተሙን የሰጠን የት ጋር ነው? እነዚህ ካንድልስቲኮች አሉ። ይሄ አሁን 8 ሚኒት ላይ ነው። ኦኬ 30 ሚኒት ላይ ነው አሁን ይሄን የገባ ነው። ከዛ በኋላስ ማርኬት ምን አደረገ? እንደምታዩት ኮንሶሊዴት አደረገ። ይሄን ሳፖርት ኤሪያ ሲያከብር ቆየ፣ ብሬክ አደረገው። ከዛ በኋላስ ሪቴስት ሲያደርግ እኛ እዚህ ጋር ገባን። ለምንድን ነው የገባ ነው? ቅድም ዋን አወር ላይ ያየ ነው። ሞመንተም የሚነግረን ምንድነው? ማርኬቱ ሊወርድ እንደሚችል ይነግረናል። ከዛ ደግሞ ይሄ ሬዚስታንስ ሌቭል አለ። ሁለቱን አንድ ላይ ስናደርገው ማርኬቱ ላይ ሃይ ፕሮባቢሊቲ የሆኑ ኮንዲሽኖችን ይሰጠናል ማለት ነው። ስለዚህ ትሬድ በምናደርግበት ወቅት እነዚህ ነገሮች በደንብ አይደንቲፋይ ማድረግ መቻል አለብን። ስለ ሞመንተም ማየት መቻል ይኖርብናል። እዚህ ጋር አሁን ማርኬቱ እንደምታዩት በዚህ በኩል አግሬሲቭሊ ነው እየወጣ ያለው አይደለም? አግሬሲቭሊ ነው በዚህ በኩል እየወጣ ያለው ማርኬት። እንደተረጋጋ እንደታወቀ እዚህ ጋር የሰጠንም ሞመንተም ሳፖርቱን ብሬክ አደረገልን። ካንድልስቲኮችን እንደምታያቸው እኛ የምንፈልጋቸውን ፓተርኖች ካንድልስቲክ ዋን አወር ላይ ሰጥቶናል። ይሄ 30 ሚኒት ላይ ነው። ዋን አወር ላይ ቅድም እነዚህን ካንድሎች ምን ብያቸዋለሁ? ራሳቸውን የቻለ ፓተርን አላቸው ብያቸዋለሁ አይደለም? ስለዚህ እነዚህን ካንድልስቲኮች ሲሰጥልን ማርኬት ላይ ሞመንተማችን እንደዚህ ነው ብለን ለኛ አይደንቲፋይ ለማድረግ ሞር ይቀለናል ማለት ነው። ስለዚህ ሁሌም ሞመንተምን አይደንቲፋይ ማድረግ ይኖርብናል ማለት ነው ትሬድ ላይ። አሁን እኔ ኦልሞስት ትሬድ የማደርገውን ነገር ነው ለእናንተ ማሳያችሁ። ጀስት ሌላ የተወሳሰበ ነገር የለም። አሁን ለምሳሌ ይሄ ትሬድ አሩ ነው አላስታውስም፣ ከወር በፊት ምናምን የገባው ትሬድ ነው፣ ከወር ምናምን በፊት። አሁን እዚህ ጋር ማርኬት ላይ ለምን እዚህ ጋር አልገባሁትም? እዚህ ጋር ለምን አልገባሁትም? ማርኬት ይሄኛው ሬዚስታንስ ኤሪያ ነው፣ ብሬክ ተደርጓል፣ ሳፖርት ይሆናል ብዬ ነው አመሰው። ለምንድን ነው እዚህ ጋር ያልገባሁት? ሞመንተሙ እየነገረኝ ያለው ማርኬቱ እዚህ ጋር ምን እየሆነ ነው? ቀጥ ብሎ እየወረደ ነው። እዚህ ጋር መግባት አልችልም። እዚህ ጋር ዘልዬ መግባት አልችልም ማርኬቱ ጋር። የት ጋር ነው የገባሁት? ይሄን ትሬድ ከዚህ በኋላ እዚህ ጋር ነው የገባሁት። እዚህ ጋር ለምን ገባሁት? ኦልሞስት ማርኬቱ እንደምታዩት ከዚህ ሪያክት አድርጎ ድጋሚ ሪያክት አድርጎ እዚህ ጋር ደግሞ እቺ ሪያክት ያደረገችውን ካንድል ሰጥቶኛል። ድጋሚ ማርኬቱ ወደ ላይ ወጣ ማለት ነው። ነገር ግን ቀጥ ብሎ ለምሳሌ እዚህ ጋር ለመግባት በሞክር ኖሮ ማርኬት ላይ ዊን እኮ ሊሆን ይችላል። ነገር ግን ማርኬቱ ስላልተረጋጋ ማርኬቱ እዚህ ማርኬት ላይ ገብቼ እኔ ዊን የማድረግ እድል እየቀነሰ ይመጣል። ቢካዝ ቀደም ብያቸዋለሁ ያልተረጋጋ ነገር ላይ አንገባም። ማርኬቱ እስኪረጋጋ ጠብቀን የሆነ አይነት ሪያክሽን ሲሰጠን ነው እዛ ማርኬት ላይ ለመግባት የምንሞክረው እንጂ እዚህ ጋር ዘለን አንገባም ማለት ነው። አሁን ይሄን ትሬድ እዚህ አካባቢ የገባሁት ብያቸዋለሁ። ስለዚህ በእንደዚህ አይነት መንገድ ነው እኔ ትሬዶችን ቴክ የማደርገው ማለት ነው። ስለዚህ ስለ ሞመንተም ስንረዳ በእንደዚህ አይነት መንገድ ነው ሞመንተምን መረዳት ያለብን። ኦልሞስት እነዚህ ነገሮች ባይዘዊ እንደቀላላችኋቸው እነዚህ ነገሮች አንደርስታንድ አደረጋችሁ ማለት ሉዛችሁን ትቀንሳላችሁ፣ ዊን ሬታችሁን ከፍ ታደርጋላችሁ። ይሄንን ነገር በማወቅ ብቻ የእናንተ ዊን ሬት ራሱ 50% ከነበረ 60-70% የማይገባበት ምንም አይነት እንትን የለም። ይሄንን ብቻ በማወቅ ማለት ነው የማርኬቱ ስትራክቸሩ ኮንዲሽኑ እስኪረጋጋ በመጠበቅ የተሻሉ የትሬድ ኦፖርቹኒቲዎችን ማግኘት ይቻላል ማለት ነው። ያ ጋይስ ጥያቄ ካላችሁ በሚቀጥለው እንትን እንላለን ብያቸዋለሁ። ተወሰኑ ኤግዛምፕሎችንም አክቹዋሊ የሆነ ማርኬት ላይም ገብተን ለማየት ሞክረናል። ስለዚህ ከዚህ በኋላ እናንተ ማርኬት ቀጥ ብሎ እየወጣ ስታዩ የሆነ አይነት ሪያክሽን ትግስት መኖር መቻል አለበት። እዛ የሆነ አይነት ሪያክሽን ስጠን ነው ማርኬት ላይ ከዛ በኋላ ነው ትሬዶችን ቴክ አድርገን የተሻለ ነገር ለማግኘት መሞክረው እንጂ ዘለን መግባት የለብንም ማለት ነው ቻርት ላይ። ስለዚህ ይሄን ነገር አንደርስታንድ አድርጉ። ትሬዲንግ ላይ ትግስት ራሱ ትልቅ ስኪል ነው እና ትግስት ይኖራችሁ። ዘላችሁ ማርኬት ላይ ለመግባት አትሞክሩ። ብዙዎቻችንም አካውንት ብሎ የምናደርገው ምናምን ኒውሶችን ትሬድ ለማድረግ ስንሞክር እንደዚህ አይነት ነገሮችን
እንትን ለማለት ስሞክር ነው። አይ ሆፕ ዩ ጋይስ አንደርስታንድ አድርጋችሁታል ብዬ አስባለሁኝ። ያ የዛሬ ቪዲዮአችን ይሄን ይመስላል። እንደተረዳችሁት የሆነ ነገር እንደያዛችሁበት ተስፋ አረጋለሁ ጋይስ። ስለዚህ የዛሬ ቪዲዮአችን በዚህ እናብቃና የቤት ስራ እንደተለመደው ስለ ሞመንተም ላይ አይደንቲፋይ አድርጋችሁ ግሩፕ ላይ እንትን ለማለት ሞክሩ። ላይቭ ላይ ጥያቄ ካላችሁ እንጠያየቃለን። አይ ሆፕ ጋይስ አንደርስታንድ አድርጋችሁታል ብዬ አስባለሁ። መልካም የትሬዲንግ ሳምንት ይሁንላችሁ። እዚህ ድረስ ቪዲዮን ስላያችሁት አመሰግናለሁ። መልካም ቀን